የሚኖረው የሚሰጠን መድኃኒቶች ነበሩ። እነኛ ረድተውናል። አይ ቲንክ ከ32ኛ ነው 33ኛ ቀን በኋላ ወደ ሆስፒታል ነው የተወሰነው። ሆስፒታል በላንድማርክ ሆስፒታል በጣም የተሟላ እቃ ስላለው 24 ሰዓት ሞኒተሪንግ ነበረ። በተለይ የልባችንን እና ሌሎች ኦርጋን ፈንክሽን በጣም ይከታተሉ ነበር እና ስንጨርስ መጨረሻ ላይ ስንጨርስ በ40ኛው ቀን ያው ተባላላችሁ ተባል ተስማማን። አክቹአሊ ፈኒ ነገር ተፈጠረ እና ምንድነው የምትፈልጉት አለን ፕሮፌሰር ከበደ። ያው ምን ፈልጋውን ከሜኑ ውስጥ አወጣን። ምግብ የሚመጣ መስሎናል። ይሄ መጣው ግን ቺክን ሱፕ ከሱፕ ነው የመረጥነው። ቺክን ሱፕ ብሮኮሊ ቺክን ሱፕ በጣም ወዳለው እና እሱ ነው የመጣው። ሲመጣ ግን በኩባያ ነው የመጣችው እና አንድ ቺክንና አንድ ብሮኮሊ ሁለት ቺክንና አንድ ብሮኮሊ ነው ውስጡ ያለው። በቃ ስታርተር መሆን አለበት ብለን እየተንገበገብኩ በቃ አንዷን ብድግ ሳረግ አንዷ ልክ አፌ ላደረገ ሰው ወደቀችብኝ። አሳዝነኝ ላነሳት ሲል ነርሷ ሳት ያረገጠቻትና የነበረው እሷንም ምግብ ሆና አንድ ብርጭቆ ትንሽ ብርጭቆ ነችና እሷንም ምግብ ሆና ከፍተኛ የህመም ነው የተሰማን። በተለይ በቀለ መጀመሪያ እኔን ሲያመኝ ሲስቁብኝ ነበር በቀለና ሐምዛ። መጨረሻ ላይ እነሱም ላይ በቀለ በጣም ህይወቱ አደጋ ላይ ደርሶ ነበር እና ለ2-3 ሳምንት በጣም የተመጠነ ምግብ ነበር ስንወስድ የነበረው። ፕሮባብሊ ለ3-4 ወር እንደፈለግነው የምንፈልገው ለመብላት አስቸጋሪ ነበር። ሆስፒታል ያላችሁ አንድ ፎቶ ወጥቶ ነበር። አይ ቲንክ በጣም ማህበራዊ ሚዲያ ላይ ሲዘዋወር ነበር። በጣም ብዙ ሰዎች ረሃብ አድማ ላይ እንደሆናችሁ ያላመኑ ሰዎች ራሱ በዛ ፎቶ ደንግጠው ነበርና ከወጣችሁ በኋላ እሱን ፎቶ አይታችሁታል? ምን ተሰማ? አይተነዋል። ከዛ እኮ ቀንሰናል። አይ ቲንክ እሱ እንደገባን አካባቢ ነው የገባን ቀን መሰለኝ እሱ የተነሳው ወደ ሆስፒታል የገባችሁ። ከዛም ሰው ነበር ማለት ከዛም በጣም ቀንሰን ነበር። በጣም ቀንሰን ያው ቤት ውስጥ ባኖርና ውጪ ቢሆን ኖሮ ነፋስ ይዞን ይሮጥ ነበር። ወል እንግዲህ ሁሉም ነገር ጥሩ በጎም መጥፎም እንትን አለው። ለኔና በቄ ድሮም ቤልት ነው ፊዚካሊ። እኔና ሐምዛ በጣም ወፍራሞች ነበር። አይ ቲንክ ሐምዛ ወደ 32 ኪሎ እኔ ወደ 30 ኪሎ መቀነስ ይችላል። ከዛ በኋላ ደግሞ ስፖርት ቀጠለበት። ስለዚህ ማሳደር የፈለጋችሁትን ጫናም ማሳደራችኋል ብለህ ታስባለህ? ምን ፈልገው ማለት አስተላልፈናል። ከእስር ቤት ቆይታ ጋር የተያዘ የመጨረሻ ጥያቄ፣ እስር ቤት በነበራችሁበት ወቅት በተለይ ወደ ፍርድ ቤት የምትመላለሱበት ወቅት በጣም የበዛ ምስጋና ነበር የምትሰጡት ለጸጥታ ኃይሉም ለአቃቤ ሕጎቹም ለዳኞቹም እና ከልብ የመነጨ ነበር። ምንድነው የምስጋናው ምክንያት? ከልብ የመነጨ ነው። ከበቀለ ጋር ከሆነ ከልብ የመነጨ እንጂ ከሌላ የመነጨ መናገር አትችልም። በቀለ ዘሪል በቀለ ጋር እንትን ለፈጽሞ ሊኖር አይችልምና እውነቱን ለመናገር በራሳችን በእኛ ላይ ከያዙን ቀን ጀምሮ የፌደራል ፖሊስ ሆነ ከዛም የፌደራል መርማሪዎች አቃቤ ሕጎች ከዛ ወደ ማረሚያ ከገባን ወዲህ በሚገባው ክብር እየሰጡ ነው ያስተናገዱን። እንደማንኛውም ታራሚ እንደማንኛውም ታሳሪ የሚመብታችንን አልነፈጉንም፣ ክብራችንን አልቀነሱም። እኛም ሙያቸውና ኃላፊነታቸው ግዴታቸውን ስለምንረዳ እነሱን የመጋፋት ሁኔታ ውስጥ አልገባንም። ሰውን ያላመሰገነ ሰው ፈጣሪንም ሊያመሰግን አይችልም። ስለዚህ ያንን ማስገባት ነበረብን። አንደኛ ምስጋናችንን ለመግለጽ፣ ሁለተኛ ለማበረታታት። እኛ ኤክሰፕሽናል ኬዝ እንደሆነ እንረዳለን። ነገር ግን ያ ለኛ የተደረገው መግለጫችንም ላይ እንዳለ ለኛ የተደረገው በሀገር ደረጃ ላሉት በሺዎች ለሚቆጠሩ ታሳሪዎች መከናወን እንዳለበት፣ ሰውን አስሮ ከማሰቃየት ይልቅ ሰውን አስሮ በክብር ማስተናገዱ በዛ ሰው ላይ ለውጥ ያመጣል እና ያንን ኤክስፕረስ ማድረግ ፈለግን።
እና ያንን ለመግለጽ ነው ያደረነው። በከልባችን ነው እዛው ላይ እንዳልነው እንደኛ አይደለም ሌላው ታራሚ ኦፍ ኮርስ እንትን ቃሊቲ የፌደራል ማረሚያ ተለውጧል። እንትን ማለት አንችልም፣ ተለውጧል። ችግር ያለው እንደ ኦሮሚያ ለምሳሌ ጓንታናሞ ሆነዋል። የኦሮሚያ እስር ቤቶች ፍርድ ቤት ሳትት እንደሆነ እንደሆነ አመራሮች ፍርድ ቤት ሳትሄድ ለአመት ብትታሰርበት፣ ፍርድ ቤት ሲለቅ መልሶ የምትታሰርበት በባሰ ሁኔታ ስቃይ የሚደርስበት ሁኔታ ነው ያለው። በኢህአዴግ ዘመን የፌደራል እስር ቤቶች የፌደራል ፖሊስ ነበር በጣም የሚፈራው በክፋቱ። አሁን ኦሮሚያ ይመረጥ ነበር በዛ ጊዜ። አሁን ተገልብጦ የፌደራል እስር ቤቶች የተሻለ ሆነው የኦሮሚያ ከፖሊስ ጣቢያም ጀምሮ ያሉት እስር ቤቶች በጣም ስቆቃ ያለበት ነው እና ሁለቱንም አድሬስ ማድረግ ፈለግ የፌደራል ማረሚያ ሆነ የፌደራል ፖሊስ ለኛ ያሳየው እንክብካቤና የኛ መብት የማክበር ሂደት ለሌላውም መድረስ አለበት ብለን አሰብን። ለዚህ ነውና ከልባችን ነው አሁንም ቢሆን ለኛ የተደረገው እንክብካቤ ለሁሉም ታሳሪ ማድረግ። ታሳሪውን መረዳት ያለበት በተለይ የፖለቲካ እስረኛ ፖሊስ አይደለም የሚያስር፣ የፖለቲካ አመራሩ ነው የሚያስር። ፖሊስ ማስፈጸም ነው። ብዙ ጊዜ በፖሊስ ላይ መናደድ ባህሪ አለ። ያው እስረኛ ይናደዳል ብዙ ሊሚቴሽን ስላለው። እኛ ለፖሊሶቹም ለቀቢጎቹም ስናግራቸው የነበረው እኛን ያሰራችሁ እናንተ አይደላችሁ፣ ያሰረን ሌላ አካል ነው። ስለዚህ እኛና እናንተ የሚያጣላን ምን ጉዳይ የለም። ይሄው እኛ እናንተ በእኛ ላይ ያላችሁ ስልጣን ይሄ ነው፣ እኛ በዚህ ውስጥ ያለን መብት ይሄ ነው ብለን እናስረዳና ግንዛቤ ውስጥ እንገባ ነበር። ያን አጠናከር ነው። መልካም። እስቲ አሁን ደግሞ ወደ ሃርድ ፖለቲክስ እንምጣና ቅድም አንተም እንዳልከው ሀገራችን ፖለቲካ አንተ እስር ቤት ሆነ በጣም ብዙ እናንተ እስር ቤት ሆናችሁ ብዙ ተቀይሯል። በሰሜን ኢትዮጵያ እርስ በርስ ጦርነት ነበር። አሁን ደግሞ እሱ ትንሽ ጋብ ሲል ኦሮሚያ ላይም ጦርነት አለ፣ አማራ ክልል ላይም ሰሞኑን ብዙ ችግሮች አሉና ስለ ሀገራችን ወቅታዊ ሁኔታ ምን ትላለህ? እንደው ታስበው ከየት ይጀምራል? እንግዲህ ባለፉት 4 አመት እቺ ሀገር ሮለር ኮስተር ላይ ነበረች ማለት እንችላለን። 2018 የነበረው ተስፋ የነበረው ደስታ የነበረው አንድነት በጣም በአጭር ጊዜ ውስጥ ወደ ዋይታ፣ ወደ እልቂት፣ ወደ ስጋት ሀገራችንን ወደ ቁልቁለት ወደ አፋፍ ያደረሰ ነው ብዬ ነው የማስበው። ምናልባት በዓለም ታሪክ ያን የመሰለ እድል በአጭር ጊዜ ያጨራክፎ ያን ከመሰለ ከፍተኛ ተስፋና ደስታ ይሄን ወደ መሰለ አስጊ፣ አስፈሪ፣ አሳዛኝ ሁኔታ የለወጠ ሌላ ሀገር ያለ አይመስለኝም። ብዙ ሀገሮች በረጅም ዘመን ውስጥ ወደዛ ሄዱት፣ ሌሎች ሀገሮችም ሄዱበት አለ። ግን ፍጥነቱ በጣም በጣም የሚገርምና የሚያሳዝን ነው። የሀገራችንን እስር ቤት እንደወጣው አካባቢ ለሰዎች የምነግራቸው ነገር ነበር። የሀገራችን ሁኔታ እንዴት ነው መታየው ሲሉኝ አውቶቡስ ወይም ደግሞ ያው አውቶቡስ አለ ባሱ እየሄደ ገደል ገብቶ ገደል ሊገባ አፋፉ ላይ ሁለቱ ጎማ ወደ ገደል ሁለቱ ጎማ መንገዱ ላይ ቀርቶ ፍሬኑ የተያዘ አውቶቡስ እንደሆነ የምታይ አትሊስት ፍሬን መያዙ ተስፋ የሚሰጥ ነው። ፍሬን ከተያዘ በኋላ ሪቨርስ መደረግ አለበት ወደ ኋላ። አንዳንድ ሪቨርስ እየተደረገ ማለትም የአገሪቷን ስንነዳበት የነበረው የተሳሳተ መንገድ ፋይናሊ ወደ ገደል አፋፍ አስገብቶናል። ያው ገደል ውስጥ አልገባንም፣ ገደል አፋፍ ውስጥ አስገብቶናል። ገደል አፋፍ እንዳንገባ ፍሬን የያዝን ይመስለኛል። ፍሬን መያዝ ግን በቂ አይደለም። ሪቨርስ ላይ አድርጎ ማስወጣት ያስፈልጋል። ለማስወጣት ደግሞ ፈርስት ኤንድ ፎርሞስት ሾፌሩ ሪቨርስ ላይ ማድረግ አለበት። ሁለተኛ ደግሞ የመጀመሪያው ጎማ ወደ ውስጥ ስለገባ መኪናው በራሱ ሊወጣ አይችልም። ብዙዎች ተረባርበው ወደ ኋላ መጎተት መቻል አለባቸው። ብዙዎች ተረባርበን ወደ ኋላ ለመጎተት ደግሞ ሾፌሩ አስተማማኝ በሆነ መልኩ ሪቨርስ ማድረጉን ማየት ይፈልጋል ህዝቡ ማለት ነው።
ምክንያቱም ፓርክ ላይ ያደረገ ሾፌር ሁለት አማራጭ አለው። ወይ ወደፊት ሊነዳ ይችላል፣ ወይ ወደ ኋላ ሊነዳ ይችላል። ወደፊት ከነዳ ስባለው ብለሽ ከተንጠለጠልሽ አብረሽ ገደል ልትገቢ ትችላለሽ። ስለዚህ ድሌማ ነው ያለው አሁን በሀገራችን ውስጥ በብዙ ያለው ድሌማ ይሄ ነው። ስለዚህ አንዳንድ ተስፋ የሚሰጡ ነገሮች አሉ። ለምሳሌ በሰሜኑ አካባቢ የሙሉ ተኩስ አቁም እንኳን ባይሆን ጊዜያዊ ሰብአዊ ሲባል የተደረጉ ፕሮግረስ እያደረጉ ያሉ ነገሮችን ወደ ሪቨርስ ለማስገባት ጥረት እየተደረገ እንደሆነ ያሳያል። ነገር ግን አገሪቷ ለመትረፉ ህዝባችን ለመትረፉ አስተማማኝ የሆነ ሊሆን የሚችለው ሙሉ በሙሉ መንግስት ሁሉንም ሊያስተማመን በሚያስችል ግልጽ በሆነ መልኩ ሪቨርስ አድርጎ ከገደል አፋፍ ለመመለስ ቁርጠኝነቱን ሲያሳይ የተቀሩትም ወደ ኋላ ለመጎተት ዝግጁ መሆን አለባቸው፣ ዝግጁ ይሆናሉ። ይሄን ማድረግ ከቻል መንግስት ወደ ሪቨርስ ማድረግ ከገባ ሌሎቻችንም ተባብረን ወደ ኋላ ለመጎተት ከቻልን አገሪቷን ወደ ገደል እንዳትገባ ከመከላከል አልፈን ወደ መንገድ ለመመለስ ጠባብም ቢሆን እድል ያለ ይመስለኛል። አሁን ባለው ሁኔታ ነው የሚታይ። እስቲ ትንሽ እዚህ ጋር ሰፋ አድርገን ነው በተለይ ኦሮሚያ ላይ ያለውን ነገር በቅርቡ ድርጅታችሁ ኦፌኮ አንድ መግለጫ አውጥቶ ነበር። በኦሮሚያ ላይ ድምጽ አልባ ጦርነት ታውጇል የሚል ይዘት ያለው መግለጫ ነበር ያወጣው። ከትናንት ወዲያ አካባቢ ይመስለኛል የኢትዮጵያ ሰብአዊ መብት ኮሚሽንም ስለታሰሩ የኦነግ አመራሮች ፍርድ ቤት ሳይቀርቡ ስለታሰሩ የኦነግ አመራሮች ያወጣው ሪፖርት አለና በአጠቃላይ ኦሮሚያ ላይ እየተከናወነ ያለው ነገር ወዴት ነው የሚያመራው? ምንድነው መፍትሄው? ወደ ቀደመው አንጻራዊ ሰላም ለመመለስ ምንድነው መወሰድ ያለባቸው እርምጃዎች የሚለው ነገር ላይ ትንሽ ሰፋ አድርገን ብንወያይበት ጥሩ ይመስላል። እንግዲህ በሀገራችንም ሆነ በውጪ ሚዲያዎችና የፖለቲካ ኃይሎች ግንዛቤና ትኩረት ባይሰጠውም ለረጅም ጊዜ ከሰሜኑ ቀድሞ የእርስ በርስ ጦርነት ሲቪል ዋር ሲካሄድ የነበረበት ኦሮሚያ ውስጥ ነው። ምናልባትም as early as 2019 ከ2019 ጀምሮ እየሰፋ የመጣ የእርስ በርስ ጦርነት ኦሮሚያ ውስጥ ሲካሄድ የቆየው መጠኑ እየሰፋ ነው የሄደው። መንግስት ገና ከመጀመሪያው ወደም ተሳተፍ ስለነበር አውቀዋለሁ። ገና ከመጀመሪያው ስጋት ነበረን። ይሄን ስጋት ለማስወገድ ግጭቱ ሰፍቶ ወደ ሰፋ መጠነ ሰፊ የእርስ በርስ ጦርነት እንዳይሄድ ብዙ ጥረትም ስናደርግ ነበረ። የሰሜኑን ጦርነት ሆነ የኦሮሚያውን ጦርነት መንስኤው ተመሳሳይ ነው። ሽግግሩን በአግባቡ ማስኬድ አለመቻላችን ነው። ታስታውሱ እንደሆነ ኢህአዴግን ለመጣል በመናደርገው ትግል ውስጥ ወይም ደግሞ ለመቀየር በመናደርገው ትግል ውስጥ ሁለት ፌዝ ነው ያስቀመጥነው። የመጀመሪያው ስርዓቱን አስገድዶ ወደ ሽግግር እንዲገባ ማድረግ ነበር። ሁለተኛው ምዕራፍ ደግሞ ያንን ሽግግር መምራት፣ ያንን ሽግግር በትክክለኛ ጎዳና በትክክለኛ ሀዲድ ላይ ማስኬድ ነበር። ከዛ ውስጥ ሀዲዱን ከማስያዝ ስራው የመጀመሪያውና ወሳኝ የሆኑ 1 3 4 ክንውኖች መከናወን ነበረባቸው። አንደኛው ለ27 ዓመታት ስርዓቱ ዶሚኔት አድርጎ የነበረው የህወሓት ኃይል ከስልጣን የተገፋው ተመልሶ ሪኢንቴግሬት የሚደረግበት ሪኮንሳይል የሚደረግበት ፕሮሰስ መደረግ ነበረበት። ይሄንን አስቀምጠን ነበረኛ። ይሄ በሚገባ ባለመካሄዱ ነው የሰሜኑ ጦርነት የተከናወነው ማለት እንችላለን። ሰፊ ነው ውስጡ፣ ግን አንዱ ይሄ ነው። ሪኢንቴግሬሽን ኦፍ ቲፒኤልኤፍ ፕሮፐርሊ ባለመሰራቱ ለሰሜኑ ጦርነት በር ከፍቷል። በኦሮሚያ ደግሞ ያለውን ስናይ አንዱ ሪኢንቴግሬሽን ኦፍ ቲፒኤልኤፍ ነው። ሁለተኛው ደግሞ ኢንቴግሬሽን ኦፍ አርምድ ግሩፕስ። ኢህአዴግን በትግል የሚታገሉ ድርጅቶች ነበሩ። እነዚህ ድርጅቶች ለረጅም ጊዜ ህይወታቸውን ኑሯቸውን መስዋዕት አድርገው ትግል ላይ ነበሩ። ለውጥ ሲመጣ ለዛ ለውጥም ሚና አላቸው። እዛ ለውጥ ውስጥም መሳተፍ ነበረባቸው። እነዚህን የታጠቁ ኃይሎች ወደ ስርዓቱ ወደ ለውጡ ባቡር
በአግባቡ ማስገባት የራሱ የሆነ ስራ ነበረው። ዲዲአር ምንለው ዲስአርም ዲሞቢላይዝ ኤንድ ሪኢንቴግሬት ምንለው ስራ መሰራት ነበረበት። ይሄ ችላ ስለተባለ የታጠቁት ኃይሎችና የነሱን ፖለቲካ ኃይሎች ወደ ስርዓት ላይ ማስገባት ወደ ለውጡ የማስገባት የለውጡ አካል የማድረግ ስራ ከመስራት ይልቅ የተገፉበትና ተመልሰው ወደ ትግል የገቡበት ሁኔታ ነው ያለውና ኦሮሚያ ውስጥ በመታየው ነገር አልቲሜትሊ ሽግግሩ ሚስማኔጅ ከመደረጉ ጋር የተያያዘ ነው። እንግዲህ ከዛ ተነስተን አሁን ኦሮሚያ ውስጥ በጣም የሚያሳዝን የእርስ በርስ ጦርነት ሲቪል ዋር ነው እየተካሄደ ያለው። ይሄንን መሸፋፈን አያስፈልግም። እኛ ጥረት በምናደርግበት ወቅት በተወሰኑ ወረዳዎች ላይ የነበረ ግጭት አሁን ክልሉን ሙሉ በሙሉ አጋይቷል። ራሚፊኬሽን ወይም ደግሞ ውጤቱ ደግሞ በክልሉ ብቻ የሚመጣ ሳይሆን አጎራባች ክልሎችንም ወደ ግጭቱ የሚያስገባና እያስገባ ያለ መሆኑን መረዳት ያስፈልጋል። ህዝቡ በጣም ከፍተኛ መስዋዕትነት እየከፈለ ነው። በጣም ከፍተኛ ጉዳት እየደረሰበት ነው። አንዳንድ ሪፖርቶች እንደሚያሳዩት እስከ 25% የሚሆነው መሬት አልታረሰም። እንግዲህ በኋላም እናየው የምንችለው ይሆናል። ካለው የኢኮኖሚ ችግር፣ ካለው ድርቅ፣ ካለው የምርትና እህል እጥረት አንጻር የሀገሪቱ የትልቅ አምራች ከሆነው ክልል ውስጥ እስከ 25% የሚሆነው አላመረተም፣ አላረሰም ወይ ደግሞ ያረሰውን አልሰበሰበም ማለት ምን ማለት እንደሆነ መንገዘብ ይቻላል። በህዝብ ደረጃ ስትወስደው ህዝብ በየቀኑ ይሞታል፣ በየቀኑ ያልቃል። ተስፋ በጣም የተጨናገፈ በላይ ያለበት ሁኔታ ነው ያለው። ነገር ግን በሰሜኑ አካባቢ ቅድም ያልነው ትናንሽ ተስፋዎች የአውቶቡስን ፍሬን ከመያዝ አልፎ ሪቨርስ የማድረግ ሂደቶች እናያለን በሰሜን አካባቢ በትግራይ ግጭት አንጻር ማለት ነው። በኦሮሚያ ግን ፍሬን እንኳን የመያዝ ሂደት እያየን አይደለም። ይሄ ሁሉም መገንዘብ ያለበት ኢትዮጵያ ሰላም እንዲመጣ ከተፈለገ ሰላም በሁሉም ቦታ መሆን ያለበት። ቤት ሲቃጠል ከአንድ ጎን እሳት እየነደደ በሌላ ጎን አጥፍቼ እዛ ቤት ውስጥ እኖራለሁ ማለት አይቻልም። ትንሽም ቢመስል በሌላ ጎን ያለ እሳት አድጎ በቀኝ በኩል የተለኮሰ እሳት ወደ ግራ መምጣቱ የማይቀር ነው። ስለዚህ በዚህ ላይ አስፋጣኝ ስራ መስራት እና ሰላም ማምጣት በጣም አስፈላጊ ነው ብዬ የማምነው። ከዚሁ ጋር በተያያዘ አማራ ክልልም ተመሳሳይ ችግር አለ። በተለይ በቅርቡ ፋኖን ትጥቅ ለማስፈታት በሚል እየተደረገ ያለው እንቅስቃሴ ጋር ተያይዞ የተለያዩ ድምጾች እየተሰሙ ነው። እንዲሁም ደግሞ የተለያዩ ሰዎችም እየታሰሩ ይገኛሉ። ጋዜጠኞችም ታስረዋል። በሚዲያ ላይ በአክቲቪስትነት የምናውቃቸው ሰዎችም ታስረዋልና ይሄ ነገር እየሄደበት ያለበት ሁኔታ ላይ ምንድነው ያለ አስተያየት? ምንድነው መደረግ ያለበት ብለው ነው የምታስበው? እንግዲህ ያው በቀድሞ ህይወቴ ማለትም ከአስር በፊት በነበረው ስወተውት እንደነበረው የአማራ ፖለቲካ ፈጣን የሆነ ትራንስፎርሜሽን እያካሄደ ነው። የአማራ ብሔርተኝነት በፍጥነት እየተጠናከረ የሄደ በመሆኑ ይሄንን ብሔርተኝነት በጥንቃቄ መምራት፣ ውስጡ ያሉት በጥንቃቄ መምራት፣ እንዲሁም ደግሞ ከውጭ ያለነውም በጥንቃቄ ኢንጌጅ ማድረግ አስፈላጊ እንደሆነ፣ ያ ካልሆነ ወደ ከፋ ግጭት ሊገባ እንደሚችል ስወተውት ነበር። እስከ ባህር ዳር በመሄድ እዚህም አዲስ አበባ በነበርኩበት ሁኔታም ብዙ ነገሮችን ስሞክር ነበር። እኔ ብቻ ሳይሆን ሌሎችም ውይይቶች ሲካሄዱ ነበርና በአጠቃላይ አሁን የምናየው ውጥረት ይህንን ብሔርተኝነት ማኔጅ ከማድረግ የመጣ ነው። እንደ ቅድም እንዳልኩ ይህንን በመረዳት አዳማ ላይ፣ ፊንፊኔ ላይ፣ ባህር ዳር ላይ ብዙ ሙከራዎች ተካሂደዋል ለመረዳትና ችግር እንዳይፈጠር፣ ግጭት እንዳይፈጠር ብዙ ሙከራዎች ሲደረጉ ነበሩ። ሆኖም ግን ባለፈው 2 ዓመት ከፍተኛ ስህተቶች ተሰርተዋል። የለውጡ ከሀዲዱ መውጣት
የትግራይን ጦርነት ማቀጣጠሉ፣ የትግራይ ጦርነት ደግሞ የፌዴራል መንግስቱ የአማራን ክልል የመንግስትም ሆነ መንግስታዊ ያልሆኑ የታጠቁ ኃይሎችን ድጋፍ እንዲፈልግ አስገድዶታል። ይህ ሚሊታራይዜሽን ኦፍ ሶሳይቲ የመታጠቅ ብቻ ሳይሆን የአይምሮ ሚሊታራይዜሽን ኦፍ ማይንድ ተፈጥሯል። ይህንን መረዳት ነበረበት መንግስት። ያንን ስምሪት በሚያደርግበት ወቅት ይሄ ሄቪሊ ሚሊታራይዜሽን ኦፍ ሶሳይቲ መታጠቁን ብቻ አይደለም ብለህ የነበረውን ወደ ኋላ ተመልሰህ ስታየው የነበረውን በፌዴራል መንግስት ሚዲያዎች ሲቀርብ የነበረው ፕሮፓጋንዳ የማህበረሰቡን ሚሊታራይዝ አድርጎታል። ያ ከተካሄደ በኋላ ደግሞ ጦርነቱ ጋብ ብሎ ከጦርነት ፖለቲካ ወደ ሰላም ፖለቲካ ሲገባ ያን ሚሊታራይዝድ የሆነን አፕሮች እንዴት ነው ወደ ሰላም እናስመጣው የሚለው ላይ ከፍተኛ ጥንቃቄ ያስፈልጋል። አሁን እኔ እንደምረዳው ከማናገራቸው ሰዎች የምንረዳው የፌዴራል መንግስትና የትግራይ ክልላዊ መንግስት ውይይት ሲጀምሩ ድርድር ደረጃም ባይገቡ ውይይቶችን የተኩስ አቁም ሌሎች ድርድሮችን ሲጀምሩ ለጦርነቱ ላይ የተጋበዘው የአማራ ልሂቅ የአማራ ወጣት እዚህ ውስጥ አልተጋበዝኩም፣ ቀርቻለሁ፣ ተከድቻለሁ የሚል ስሜት በወጣቱ ብቻ ሳይሆን ከላይ እስከታች በመንግስት መዋቅርም ሆነ በሌላውም ያለ ውስጥ እንደገባ በግልጽ ይታያል። ብሔረተኝነት በተለይ ደግሞ ሴንስ ኦፍ ቢትሪያል ተከዳሁ ብሎ የሚያስብ ከሆነ ተገልያለሁ ብሎ የሚያስብ መከዳትና መገለል ስሜት ውስጥ ከገባ በጣም አደገኛ ነው እየሆነ የሚሄደው። ስለዚህ በጥንቃቄ መያዝ ያስፈልጋል። ኦፍ ኮርስ በአንድ ሀገር ውስጥ ከመንግስት ውጪ ሌላ የተደራጀ የታጠቀ ኃይል መኖር የለበትም የሚለው አርጊመንት ሁሉም ቦታ ይቀርባል። ግን መጀመሪያውም ራሱ ይሄ ነገር መደረግ አልነበረበትም። ይሄ ከተደረገ በኋላ ደግሞ ትናንትና ህይወቱን እንዲገብር በፈለገው ታስታውሳላችሁ። ሁሉም በያለበት ተነስና ያገኘው መሳሪያ ታጠቅ ሲባል የነበረበትን ወደ በሰደን ተነስተህ ወደ ሰላም ስትነግረውና ፍታ ስትለው በተለይ ደግሞ የድርድሩን ይዘት በድርድሩ ውስጥ ተሳታፊ ሳታደርገው በደንብ ሳትገልጽለት በምታደርግበት ሁኔታ አደጋ አለው። ስለዚህ አይ ቲንክ እንደኔ ሾርት ተርም ማሰብ አስፈላጊ አይደለም። በፌዴራል መንግስት አቅምና በክልሉ መንግስት አቅም ተረባርቦ ማስፈታት ይቻል ይሆናል። ጠመንጃን ማስፈታት ሊቻል ይሆናል። ትልቁ ችግር የጠመንጃ ጉዳይ አይመስለኝም። አርማመንት አይደለም። can disarm them of weapons. Disarming the mind is the most important. Militarization of mind ተፈጥሯል። ጦረኝነት ተፈጥሯል። ይሄንን ጦረኝነት አእምሮ መቀየር የሚቻለው በኃይል አይደለም። ይሄን የጦረኝነት አእምሮ መቀየር የሚቻለው ኢንጌጅ በማድረግ ነው። ሰው ማስጠንቀቅ የምፈልገው ሁሌ እንደምለው ያው ብዙዎች ላይ ቀበሉት ይችላሉ። የኢትዮጵያ ፖለቲካ ውስጥ የትግራይ፣ የአማራ፣ የኦሮሞ ልሂቃን ፖለቲካ ኃይሎች ሚና በጣም ትልቅ ነው። ከነኚህ ሶስቱ አንዱን በማግለል የሚካሄድ ማንኛውም ኢኒሺያቲቭ ውጤቱ አደጋ ነው ያለው። አይ ቲንክ አሁን የተፈጸመው ልክ 2018 አካባቢ የተፈጸመ ስህተት ነው። ትዝ ካላችሁ ከኤርትራ ጋር ሁላችንም ሰላም እንፈልግ ነበር። ከኤርትራ ጋር ሰላም እንፈልግ ነበር። 20 ዓመት የነበረው ሁለቱም ሀገሮች የጎዳው ግጭት እንዲረግብና ሁለቱ ሀገሮች ወደ ሰላም ተመልሰው ኢትዮጵያም የባህር በሩን እንድትጠቀም ኤርትራም የኢትዮጵያን ማርኬት እንድትጠቀም ብዙ ምኞት ነበረ። በጣም ደስተኞች ነበር። ያ ሂደት ግን
የትግራይ ልሂቃን አላሳተፈንም፣ ያገለለን ነው፣ እንዳውም በእኛ ላይ የሚሸረብ ሴራ ነው ወደ ማለት ነው የገቡት። ይሄ ውጤቱ ወዴት እንደሄደ እናውቃለን። አሁንም ቢሆን ከትግራይ ጋር ሰላም እንዲፈጠር እንፈልጋለን፣ መፈጠር አለበት። ከትግራይ ጋር ሰላም ስንፈጥር ግን ሌላው የሀገራችን ክልል የሀገራችን ማህበረሰብ በዛ ሰላም ሂደት ውስጥ ተቋዳሽ ተሳታፊ ካልሆነ ያ የሰላም ሂደት ሳይሆን እኔን ለማግለል እኔን ለማጉዳት የሚደረግ አላያንስ ነው ብሎ የሚያስብ ከሆነ አንደኛ ሰላማዊውን ለማደናቀፍ ብዙ ወደ ስፖይለር የሚለወጥበት እድል አለ እና ይሄንን ለመቀየር አማራ ክልል ላይ የሚደረጉ እርምጃዎች በከፍተኛ ጥንቃቄ ከሴኩሪቲ እርምጃዎች የበለጠ የፖለቲካ ስራዎች ያስፈልጋሉ። አንዱ ኢህአዴግና ውጤቶቹ ያቃታቸው ነገር ምንድነው? ሁሌም ለፖለቲካዊ ችግር ወታደራዊ ወይም ደግሞ የሴኩሪቲ መልስ ነው የሚፈልጉት። ይሄ ነው ለዚህ ጣጣ ያደረሰን። በኢህአዴግ ዘመን የቄሮ ጥያቄ በጣም ሲምፕል ነበር። ማስተር ፕላኑ ማቆሙ ነበር። ማስተር ፕላኑ ማቆም ላይ ቁጭ ብለው ከመደራደር ይልቅ ወደ መግደል፣ ወደ ማሰር፣ ወደ ማፈን ተሄደ። ውጤቱ የሥርዓቱ መለወጥ መገፋት ነበር። አሁንም ቢሆን ፋኖም ላይ ሆነ የአማራ ፖለቲከኞች ላይ የሰላ ትችት ማድረስ ይቻላል። ብዙ የሚከሰሱባቸው ነገሮች ይኖራሉ። ሆኖም ግን የፌደራል መንግስቱ ብቻ ሳይሆን እኛም በተቃዋሚ ወገን ያለ ነው ረጋ ባለ መልኩ በክልሉና በህዝቡ ውስጥ ያለውን አመለካከት ያለውን ፍራቻ መረዳት ያስፈልጋል፣ ማዳመጥ ያስፈልጋል። በማዳመጥ መፍትሄ ይመጣል። በማግለል ሌብል በማድረግ ሌብሊንግ እኛ ላይ ሲደረግ የነበረው ሌብሊንግ ነው አሁን እነሱ ላይ እየተደረገ ያለው። ይሄ ሌብሊንግ አክራሪዎች፣ ጽንፈኞች የሉም ማለት አይደለም። አንድ ከሀገራችን ፖለቲካ ውስጥ ማውጣት ያለበት ነገር ደመስሰዋለሁ፣ አወድመዋለሁ የሚባል ነገር ማውጣት አለበት። አልቲሜትሊ የኦኤልኤም ሆነ የቲፒኤልኤፍም ሆነ የፋኖም ሆነ የሚሊታራይዝ የሆነበት ምክንያቱ ፖለቲካዊ ነው። መንስኤው ፖለቲካዊ ነው። ይህንን ፖለቲካዊ መንስኤ መፍትሄ እስካልፈለግን ድረስ በወታደራዊ እርምጃ ልናስተነፍሰው እንችላለን፣ ለጊዜው ልናፍነው እንችላለን። ግን ስር እየሰደደ ስለሚሄድ ከስር መሰረቱ ለመፍታት ዋናው ጉዳይ ኢንጌጅ ማድረግ፣ የአማራ ልሂቃንን፣ የአማራ ምሁራንን፣ የአማራ አመራርን መቅረብ፣ ማዳመጥ፣ ህዝቡን ማዳመጥ፣ አገሪቷ ወደ ሰላም በምትሄድበት ሁኔታ ውስጥ ቀልጣፋ ተሳታፊ እንዲሆኑ ማስቻል የተሻለ አማራጭ ነው ባይ ነኝ። ከሰሞኑ ወይም ትንሽ